ዛሬ ምዕራፍ 2 የሮሜ መጽሐፍ ምንድነው የሚያወራው የሚለውን ስነ መለኮታዊ ጉዳዮች እናያለን። እንደገናም ጳውሎስ ምን እያላቸው ነው? ጳውሎስ ምን እየተናገረ ነው? ምዕራፍ 1 ላይ ባለፈው ሳምንት እንዳሳየዋችሁ ሁሉም የማይጠቅሙ ሆነዋል፣ ሁሉም የማይረቡ ሆነዋል። እንደዚህ በሚያደርጉት ላይ የእግዚአብሔር ፍርድ እውነተኛና ትክክል እንደሆነ እናውቃለን በማለት ሞት ተፈርዶባቸዋል። ሆል ጀንታይል የምንለው አሕዛብ በሙሉ። ምዕራፍ 2 ላይ ግን ሲመጣ ወደ እውነተኛ ትሕትናና ወደ እውነተኛ ንስሐ ኑ ይላል ሐዋርያው ቅዱስ ጳውሎስ። ስለዛ በምዕራፍ 1 ውስጥ በግልጽ በኃጢአት የሚኖሩ ሰዎችን ባህሪ ጳውሎስ ከገለጠ በኋላ ደግሞ እዚህኛው ምዕራፍ ላይ ሲመጣ የራሳቸውን ጽድቅ የሚያሳዩ እና በራሳቸው ጽድቅ የሚመኩ የሚመላለሱ ሰዎች ሰልፍ ሰፊሸንት ነን የሚሉ ይሄ መርገም የተባለው የራስ ጽድቅ መጥፎ ነው። እኛ ያችሁ ጽድቃችን ክርስቶስ ነው ስንል ጀስት አግኝተናል። በእግዚአብሔር ፊት ዲክሌር ተደርጎ ታውጆልናል። እግዚአብሔር አሁን እኛን ሳይሆን በልጁ ነው የሚያየን በክርስቶስ በኩል ጣጽት። በቃ ይሄ ለሃይማኖተኛ ሰው ሄዴክ ነው። እግዚአብሔር አንተን በክርስቶስ ያያል። አንተ አሁን ጀስት ልትሆን አትችልም። በእግዚአብሔር ፊት ጻድቅ ልትሆን አትችልም። ለምን ሲባል ሁሉንም ከኃጢአት በታች ከሰናቸዋል፣ ሁሉ በአንድነት የማይጠቅሙ የማይረቡ ሆነዋል ይልና አንድ ግን አለ በእግዚአብሔር ፊት ጻድቅ መሆን የቻለ ምዕሉ መሆን የቻለ ፍጹም መሆን የቻለ አብን ያስደሰተ አብ ሲያየው የሚደሰትበት አብ ሲያየው ልቡ ያረፈበት በቃ የራሱ የሆነ ከእርሱ የተገኘ አንድያ ልጅ ሞኖጌነስ ሁዮስቴዎስ የሚለው ማለት ነው። አንድያ የእግዚአብሔር ልጅ ምትክ የሌለው ኢየሱስ ክርስቶስን አይቶ አብረክቷል። በቃ አሁን በምድር ላይ የፈለገ ሃይማኖተኛ ጠብር ግፍ ቢል እግዚአብሔር አይደሰትም። በልጁ ተደስቷል። አያችሁ፣ በክርስቶስ ደስ ሲል በሱ እግዚአብሔር አርፏል፣ ተደስቷል። ስለዚህ እነዚህ ሰዎች አይሁዳውያን ምዕራፍ 2 ላይ ጳውሎስ የሚሞግትበት ሙግት መከራከሪያው ጠንከር ያለ ነው። ለምን ሲባል እነዚህ ሰዎች እንደዚህ ይላሉ። ባጭሩ ስናስቀምጣቸው እኔ እንደነሱ አይደለሁም ይላሉ። እኛ እንደ አሕዛቦች አይደለንም፣ ጣዖት አምላኪ አይደለንም፣ የሞተ ስራ ላይ የምንሳተፍ አይደለንም፣ አመፃ ውስጥ አይደለንም፣ እግዚአብሔርን ማናመልክ አይደለንም። እኛ እንደነሱ አይደለንም። ወደዚህ ደግሞ ስናመጣው እኔ ሃይማኖተኛ ነኝ እንደሚሉ ሰዎች በተለይ በዚህ ዘመን እኔ ሃይማኖተኛ ነኝ፣ እኔ ሪሊጂየስ ሰው ነኝ እንደሚሉት አይነት ማለት ነው። ወደ ጴንጤው ደግሞ ሲመጣ እኔ አገለግላለሁ እኮ ቤተክርስቲያን ላይ አገለግላለሁ፣ ቤተክርስቲያን ውስጥ አለው፣ እኔ ክፉ ሰው አይደለሁም ይላሉ። ጳውሎስ ግን ምን ይላል ለእነዚህ ሰዎች ስንል በጣም ነው የምንደነቀው። የሰው ጽድቅ በእግዚአብሔር ፊት አይበቃም። የማንም ሰው ጽድቅ በእግዚአብሔር ፊት አይበቃም። ኢንሰፊሸንት ነው። ሰፊሸንት የሆነ ሳቲስፋይ የሚያደርግ ፉልነስ ያለው እግዚአብሔር ሊደሰትበት የሚችለው የኢየሱስ ክርስቶስ የመስቀል ስራ ነው። አለቀ በቃ። ከክርስቶስ ውጪ እግዚአብሔር አብን ሊያስደስት የቻለ ሰው የለም። ኖህ አይችልም፣ ሙሴ አይችልም፣ አብርሃም አይችልም፣ አባቶች አይችሉም፣ ነቢያት ሐዋርያት አልቻሉም። በቃ እግዚአብሔር ለስጋ እንዳልተቻለ ባየ ጊዜ ቀኙ ክንዱ መድኃኒትን አደረገች። መድኃኒት የሆነ ክርስቶስ፣ የዓለም ቤዛ የሆነ ክርስቶስ፣ ቤዛ ሁሉ ለዓለም የሆነ አንድ በአብ ፊት መቅረብ የቻለ ኢየሱስ ክርስቶስ አስደስቶታል አብን። ክብር ለኢየሱስ ይሁን። በኢየሱስ እግዚአብሔር ተደስቷል። ይህ ክፍል የሚያሳየው የእግዚአብሔር ፍርድ ፍጹም ፍትሐዊ ነው ይለናል። ምዕራፍ 2 ላይ እግዚአብሔር ፍርዱ ፍጹም ፍትሐዊ ነው። ምዕራፍ 1 ላይ ለተገለጠው እውነት እግዚአብሔር በፍጥረቱ ስለታየው ማለትም በዓለም ላይ የታየው በዓለም ላይ የተገለጠው በአጠቃላይ መገለጥ በጀነራል ሬቨሌሽን ላይ ላለው ለእግዚአብሔር እንደ እግዚአብሔርነቱ ክብር አልሰጣችሁ፣ አውቃችሁትም አላከበራችሁትም፣ ለማወቅም አልፈለጋችሁም። ስለዛ የእግዚአብሔር ፍርድ አለ ይላል። አሁን የእግዚአብሔር ፍርድ ፍጹም ፍትሐዊ ነው ሲል ደግሞ ምዕራፍ 2 ላይ ልብ በኃጢአት ሊደነድን ይችላል። ሃይማኖታዊ መልክ ብቻውን አያድንም ይላል ጳውሎስ። ሃይማኖታዊ መልክ ብቻውን አያድንም። ሰውም በራሱ ሊድን አልቻለም። ሰውም በራሱ ፍጹም መሆን አልቻለም። ወንጌል ብቻ ተስፋ ነው። አያችሁ፣ ወንጌል ብቻ ተስፋ ነው። ወንጌል ብቻ ተስፋ ነው እያላችሁ እዚህ የምትታዩ 13 ሰዎች ከውጭ ያላችሁም ደግሞ ስትችሉ ግቡ። 15 ሰው ይታየኛል። ወንጌል ብቻ ተስፋ ነው። ክብር ለኢየሱስ ይሁን እያላችሁ ብትጽፉ ደስ ይለኛል። ወንጌል ብቻ ተስፋ ነው። ለዛ ነው ቅዱስ ዮሐንስ አፈወርቅ
በጣም የተወደደ የቤተ ክርስቲያን አባት 4ኛው መቶ ክፍለ ዘመን ላይ የነበረ ሰው በርቱ ስብከቱ የሚታወቅ እንደገና ደግሞ በዚህ በአስተንትኖቶቹ የሚገረም ከአንጾኪያ ቤተክርስቲያን ከፈሩ ታላላቅ የቤተክርስቲያን አባቶች ዋና የነበረ ሰው እንደዚህ ይላል። እንዲህ በማለት ይናገራል። ኃጢአት አንዳንድ ጊዜ ሲደገም ልብን ያደነድናል። አያችሁ፣ ኃጢአት አንዳንድ ጊዜ ሲደጋገም ልብን ያደነድናል። በመጨረሻም ሰው ኃጢአቱን እንኳን አያይም። የኃጢአት ክፈቱ ሲደጋገም አታዩትም። ባህል ይሆናል፣ ባህሪ ይሆናል። ግን ወንጌል ብቻውን ተስፋ ነው ያለው። ወንጌል ብቻውን ተስፋ ነው። ቅዱስ አውገስጢኖስ ደግሞ ስለዚህ ነገር ሲናገር በጣም የሚገርም ነገር ይናገራል። እግዚአብሔር ያለ እርሱ አልፈጠረንም። አያችሁ፣ እግዚአብሔር ያለ እርሱ መዳን እንደማንችል ያውቃል። ነገር ግን ያለ ፍቃዳችን ደግሞ አያድነንም። አያችሁ፣ ፍቃዳችንን ይፈልጋል፣ እምቢ እንድንል ይፈልጋል። ስለዛ ጳውሎስ ወንድሞቼና እህቶቼ ዛሬ በምናየው ምዕራፍ 2 ከቁጥር 1 እስከ 4 ድረስ የመጀመሪያው ፓርት ላይ በጣም ልብን የሚመረምር ክፍል ነው። በጣም ልባችንን ከፍቶ ማየት ይችላል። ይሄ የሮሜ መልእክት ምዕራፍ 2 ከቁጥር 1 እስከ 4 ብቻ ባለው ምን እያለ ነው ጳውሎስ ልባችንን የሚመረምረው ሲባል ኃጢአተኞች የሚል ነገር አይደለም። ደጋግሞ የሚያነሳው ኃጢአት ሰርታችኋል፣ በደለኞች ናቸው አይደለም። ከሌሎች እሻላለሁ ብሎ ማሰብ አያድን። አሁን በዚህ ዘመን ያለ የክርስትና ችግር አንዱ እኔ እኮ ከሌ ይሻላለሁ። ኖ ሰው ከሰው ተሽሎ አይደለም በእግዚአብሔር ፊት ብቁ የሚሆነው። አያችሁ፣ እኔ ከገሌ እናንተ ከኔ እኔ ከእናንተ ተሽለን አይደለም። የበቃ የጨረሰ ያጠናቀቀ የእግዚአብሔር ልጅ ኢየሱስ ክርስቶስ ዛሬም በአብ ፊት አለ። ሰውነቱ በአብ ፊት ዋስትናችን ነው። አያችሁ፣ ሰውነቱ በአብ ፊት መቅረቢያችን ነው። ለዛ ነው አምላክም ሰውም የሆነ መለኮታዊ ቃል እሱ አካላዊ ቃል በትስጉት ስጋ ነስቶ ሰው የሆነ አያችሁ፣ ሰውነትን የባህሪ ገንዘቡ ያደረገ መለኮትነትን የባህሪ ገንዘቡ የሆነ ተገናዝቦ በክርስቶስ ውስጥ የታየው እሱ ነው። ፍጹም ሰው ፍጹም አምላክ አካላዊ ቃል የተባለ እምቅድመ ዓለም ከአብ ጋር የነበረው ድህረ ዓለም ከቅድስት ድንግል ማርያም የተወለደው የእግዚአብሔር ልጅ ሰውንም መወከል የሚችል አምላክንም መወከል የቻለ እሱ ነው። ጸቡ በአምላክና በሰው መካከል ነበር። ፍጹም አስታራቂያችን ነው ክርስቶስ። አንጠራጠርበት፣ አንጠራጠር። ለደቂቃ አእምሯችን አይረብሽ። ፍጹም አስታራቂያችን ነው። ወደ አብ መግቢያ ድፍረታችን እሱ ማን? ኢየሱስ ክርስቶስ። ጳውሎስ ከእውነተኛ ንስሐ የተለየ የትኛውም ስነ ምግባር የትኛውም በጎነት ነፍስን ማዳን አይችልም። በጣም ብዙ የሃይማኖት ሰዎች በስነ ምግባር የሚድኑ ይመስላቸዋል። እግዚአብሔር 9 ከ10 የለውም። በጣም ነው የሚገርመኝ። ለራሴ እያስተማርኩ እያወራሁት እግዚአብሔር 9 ከ10 የለውም። እግዚአብሔር በውጭ መልክ አይታለልም። በእውነት ይፈርዳል። እግዚአብሔር በእውነት ያያል። እግዚአብሔር ውጫዊው መልካችንን አይቶ አይደለም የሚፈርደው። ለዛ ነው እኮ ሲጀምር ቁጥር 1 ላይ እንደዚህ ይላል፣ በጣም በሚገርም ሁኔታ። ስለዚህ እስቲ መጽሐፍ ቅዱሶቻችሁን ካለ እጃችሁ ላይ ክፈቱ። እኔ ቪዲዮ ላይ ነኝ፣ እናንተ መክፈት ስለምትችሉ። ስለዚህ አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የለህም፣ በሌላው በምትፈርድበት ነገር ራስህን ትኮንናለህ፣ አንተው ፈራጁ ደግሞ እነዚያን ታደርጋለህ። በጣም የሚገርም እኮ ጳውሎስ አንተ የምትፈርድ ሰው፣ ስለዚህ ይህች የፍርድ ቤት ቃል ናት። የምታመካኘው ምክንያት አለ ይባላል። ፍርድ እንዲቀልላችሁ መከላከያ አለ። ምን መከላከያ አለ ይባላል? ራስህን ነፃ የምታወጣበት ጉዳይ አለ። በእግዚአብሔር ፊት እስቲ መልስ የሚሰጥ መከላከያ ማቅረብ የሚችል ሰው አለ? የለም እኮ በቃ እንዳልተቻለ ባየ ጊዜ ይላል መጽሐፍ። አያችሁ፣ ማንም ሊፈታው ማዕተቡን እንዳልተቻለ ባየ ጊዜ ከሽማግሌዎቹ አንዱ አለቀሰ። ማንም ሊፈታው አልቻለም። የትኛውም ቅዱሳን በሉት፣ የትኛውም ሰማዕት በሉት፣ የትኛውም የሃይማኖት ሰው፣ የትኛውም ጻድቅ ሰው አብርሃም፣ ይስሐቅ፣ ያዕቆብ በመቃብር ውስጥ በሲኦል ውስጥ መቃብር የሚለው ሲኦል የሚለው ቃል ነው። በዛ ውስጥ የነበሩት አንድ ተስፋ ነው ያላቸው፣ ማህተቡን ይፈታ ዘንድ የተገባ ከይሁዳ ነገድ የሆነ አይዞ አታልቅስ አታልቅስ አለው። ማህተቡን ፈታው። ማህተቡን በፈታ ጊዜ በሰማይ ዝምታ ሆነ ይላል። ክብር ለኢየሱስ ይሁን። ማህተቡን ፈቶታል፣ እስራቱን በጣጥሶታል። አሁን የምናመካኘው ነገር የለም ስለ በደላችን። አይሁዳውያን የምታመካኙት ነገር የላችሁም፣ በድላችኋል፣ ምንም መከላከያ የለም ይላቸዋል ማለት ነው።
ስለዚህ ኃጢአትን እርኩሰትን ከገለጸ ካብራራ በኋላ አሁን የራስ ጽድቅ የራስ ጥረት ራሱ በእግዚአብሔር ፊት ሌሎችን ለመኮነን አይሆንም ይላቸው። አይቻልም። በራሳችሁ ጽድቅ ሌሎችን መኮነን አትችሉም ይላቸው። የሰው ልብ ታላቅ የሰው ልብ ትልቅ ችግሩ ይሄ ትልቁ ችግሩ ይሄ የሌሎችን ኃጢአት በቀላሉ ነው የምናየው፣ የራሳችንን ግን ማየት እንቸገራለን። ሁሉም ሰው ይታየዋል የሰው ኃጢአት፣ የራሱ ሲባል ለማየት ይቸገራል፣ እሺ አይለውም። ለምን እንደሆነ እኔ እንጃ። ለዛ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ከቁጥር 3 እስከ 5 የተራራው ስብከት በተለምዶ የሚባለው ላይ ይሄንን ያስተማረው። ሌላ ትምህርት አይደለም። ወንድምህ ዓይን ውስጥ ያለውን ግዱፍ ይለዋል። በጣም ኢመንት ትንሽዬ ጉድፍ ነገር ስለምን ታያለህ? ለማየት ራሱ እኮ የማያስችል በአንተ ዓይን ውስጥ ግንድ ነው ያለው። ይታያችሁ፣ ግንድ ዓይን ውስጥ አለ ሁሉም ሰው። እግዚአብሔር ፕሊስ ወንድሞቼ እና እህቶቼ በጣም ነው መወዳችሁ፣ ከፈራጅነት ያድናችሁ። እኔ ልንገራችሁ፣ እኔ በፈረድኩበት ፍርድ ተይዤ አውቃለሁ። ሌሎች ላይ ማንም ሰው ላይ በፈረደው ፍርድ ይያዛል። በሌሎች ላይ ከመፍረድ እንጠንቀቅ። ጳውሎስ እያላቸው ያለው አሕዛብ እንደዚህ ናቸው ትላላችሁ። ምዕራፍ 2 ላይ ሮሜን አንብቡት ቤታችሁ ኤኒታይም ግለጡት መጽሐፉና እንደዚህ ነው የሚለው ጳውሎስ አጭር ቃል። በሌሎች ላይ ትፈርዳላችሁ። አዎ እንዴ እናንተ ሰዎች ምን ነካችሁ? እናንተ ራሳችሁ እኮ ደግሞ ያንን የምታደርጉ ናቸው። እናንተ ራሳችሁ እኮ በዛው መተላለፍ ውስጥ ያላችሁ ናችሁ። ለዛ ነው ብዙ ጊዜ ሌሎችን በጣም እንፈርድባቸዋለን፣ አጥብቀን እንኮንናቸዋለን። ለምን ሲባል ምክንያቱም ይህ የራሳችንን ጽድቅ የሚያሳይ የራሳችንን ጽድቅ የሚገልጥ ይመስለናል። እና ሁልጊዜ ሰውን የሚተች ሰው፣ ሁልጊዜ አስቀድሞ ሰውን የሚያጠቃ ሰው የራሱን ጽድቅ ለማሳየት ስለፈለገ ነው። እግዚአብሔር ከራሳችን ጽድቅ ያድንን። የራስ ጽድቅ በእግዚአብሔር ፊት የመርገም ጨርቅ ነው ይላል መጽሐፍ ቅዱስ ነው የሚለው። ራሳችንን ከሌሎች ጋር እናወዳድራለን። ከእግዚአብሔር ቅድስና ግን አይደለም። ማንም በእግዚአብሔር በቅድስናው ፊት መቆም መታየት አይችልም ካላስ። ለዛ ነው ነገር ግን በእግዚአብሔር ፍጹም ጽድቅ ፊት ስንቆም አፍ ሁሉ ይዘጋል፣ አፍ ሁሉ ይዘጋል። ለዛ ነው ከሳሾችሽ ወዴት አሉ አላት። ሊከሷት ሊወግሯት የመጡ ማለት ነው። ከመውገር ከመክሰስ እንጠንቀቅ። የጻድቅ ዓይኖቹ በራሶቹ ላይ ናቸው። ራሳችንን ብንመረምር እኮ ባልተፈረደብን ነበር ይላል ዮሐንስ ቅዱስ አፈወርቅን ደግሜ ያነሰዋለሁ። ዮሐንስ ቅዱስ አፈወርቅ እዚሁ የሮሜ ምዕራፍ 2 ቁጥር 1 ላይ ሆሚሊው ላይ እንደዚህ ይላል፣ ስብከቱ ላይ ማለት ነው። በሌላው ላይ የሚፈርድ ሰው መጀመሪያ ራሱ ላይ ይፈርዳል ይላል። ምክንያቱም ራሱ የሚያደርገውን ነገር በሌላው ላይ ይኮንናል። ራሱም የሚያደርገውን ነው ሌላ ሰው ላይ የሚጭነው። ይህ የመንፈሳዊ ትዕቢት አደጋው ይሄ። ከአደጋ እግዚአብሔር ያድናል። የመንፈሳዊ ትዕቢት አደጋ ምን መሰላችሁ? ፈሪሳዊነት ነው። ፈሪሳዊ እኔ እንደ ሌሎች አይደለሁም ይላሉ። እኛ እንደነሱ አይደለንም፣ እኛ እናደርገውም ይላሉ ፈሪሳዊ። አያችሁ፣ ለዛ ነው ኖራ ልስን መቃብር በጣም ያምራል። ኖራ ልስን መቃብር አንዳንድ መቃብሮች ስታያቸው ያምራሉ፣ በጣም ነጭ ተቀብተው። እኔ ይቅርታ አድርጉልኝና ኢትዮጵያ ውስጥ ደግሞ ስንኖር አንዳንድ ሰዎች ከኖሩበት ቤት ይልቅ መቃብራቸው እንደሚያምር ታውቃላችሁ። የሞቱበት መቃብር ያምራል፣ በጣም ነው የምንወደው። የሚታይ ነገር ሰውየው በሕይወት እያለ የሚያፈስ ቤት ውስጥ የኖረው ግን መቃብሩ የተለየ ነው። ባዞላው ምኑ የተደረገለት ድንጋይ የሚቀባው ቀለም የሌለ ውብ ነው። ልክ እንዲሁ ናቸው ፈሪሳውያን። የሞተ ነገር ውስጣቸው አለ። ኖራ ቀብተውታል። ያን ብቻ አይደለም ፈሪሳውያን ይኸውላችሁ የዋንጫውን ወጪት ነው የሚያጸዱት፣ ውጭውን ነው የሚጠነቀቁት። ውስጡ ቆሽሿል። ሰላም ልውል ውስጡ ቆሽሿል። የዋንጫውን ወጪት ግን ይጠነቀቁለታል። ራሳቸውን ያመሰግናሉ፣ ራሳቸውን እንደበቁ ያደርጋሉ። ሁለት ሰዎች ላንሳላችሁ። ያ ፈሪሳዊ እኔ እንደዚህ ሰው እኔ እንደሌሎች አይደለሁም አለና ከከሙን ከእንስላል ከሚያገኘው ነገር አስራት እንደሚያወጣ ተናገረ። ቀራጩ ግን እኔ ኃጢአተኛውን ማረኝ አለ። እዛ ነው በኃጢአተኛው ድንኳን ቅዱሱ ቆመሃል የተባለው። ኃጢአተኞች ነን፣ በደለኞች ነን። ኃጢአታችንን ብንናዘዝ በደላችንን ብናውቅ እግዚአብሔር ይምረናል። እግዚአብሔር ግን አለ ጳውሎስ እንዲህ ሲል ይዘገዋል። እግዚአብሔር ግን አለ አያችሁ በእውነት ይፈርዳል። እግዚአብሔር ግን በጽድቁ ይፈርዳል። የእግዚአብሔር ፍርድ እውነት እንደሆነ እናውቃለን። እግዚአብሔር እውነተኛ ፈራጅ ነው፣ እውነተኛ ዳኛ ነው። የሰው ፍርድ ብዙውን ጊዜ ወገንተኛ ነው፣ ስሜታዊ ነው፣ ግብዝ ነው። ፍርዳችን ወገንተኛን ስሜታዊነት ያጠቃናል። ዛሬ ያልሰራነው
እና ኃጢአት በሰሩ ሰዎች ላይ ለመፍረድ እንነሳለን። የእግዚአብሔር ፍርድ ግን ፍጹም ነው። እሱ ጻድቅ ነው በፍርዱ። እሱ አይሳሳት። እሱ እውነተኛ ፈራጅ፣ እውነተኛ ዳኛ ነው። ምክንያቱም እግዚአብሔር ራሱ እውነት ስለሆነ ነው። አያችሁ፣ የእግዚአብሔር ፍርድ ፍጹም ነው፣ እውነት ነው ስንል ለምን ይሄ የሆነ ስንል ባህሪው ነው። የእግዚአብሔር ባህሪ ዋን ኦፍ ጋድ ኔቸር ማለት ነው። ሂዝ ኔቸር አትሪቢዩት አይደለም፣ ኔቸሩ ነው። ይሄ አያችሁ፣ ፍርድ የእግዚአብሔር ኔቸር ነው እንጂ አትሪቢዩት አይደለም፣ አንድ ነገር አይደለም፣ ባህሪው ነው። ጻድቅ ነው ስንል ባህሪው ነው። ሂዝ ራይቸስ። እርሱ የውጭውን ስራ ብቻ አይም። እግዚአብሔር በደንብ ስሙኝ፣ ልብን ያያል፣ የልብን ሐሳብ የተሰወረ ፍላጎትን ያውቃል። የሁላችን ልብ በእግዚአብሔር ፊት የተገለጠ ነው። ፊትን አይቶ አይፈርድም እግዚአብሔር። እኔ ከሌሎች የተሻልኩ ነኝ ብለህ ታስባለህ ብለሽ ታስቢያለሽ ብዬ አስባለሁ። ነገር ግን ይህ አይደለም የእግዚአብሔር ፍርድ ሚዛን። የእግዚአብሔር ፍርድ ሚዛን በመልካም ስነ ምግባር በመልካም ህይወት አይደለም፣ በጥረታችንም አይደለም፣ በቅድስና የልብ ቅድስና ባለን አመለካከት ነው። ቅዱስ አውገስጢኖስ እንደዚህ ይላል፣ በእግዚአብሔር ፊት የትዕቢተኞች መልካም ስራ እንኳን የተዋቡ ኃጢአቶች ናቸው። አያችሁ፣ በደንብ ስሙ፣ ልድገምላችሁ። ከባድ ሀሳብ ነው የሚያነሳው። በእግዚአብሔር ፊት የትዕቢተኞች በትዕቢት የሚደረግ መልካም ስራ በእግዚአብሔር ፊት የተዋበ ኃጢአት ነው፣ ሌላ ነገር አይደለም። ያማሩ ኃጢአቶች ናቸው። ትዕቢት ካለበት ኃጢአት ነው። በቃ ያለ ትህትና ያለ ንስሐ መልካም ስራ ወደ ትዕቢት ነው የሚያመራችሁ። ሌላ ነገር የለውም። ያለ ትህትና ያለ ንስሐ አያችሁ፣ መልካም ስራ ራሱ ወደ ትዕቢት ነው ይዟችሁ የሚሄዱ። ከዚያም ጳውሎስ እግዚአብሔር ስለ ሰው ያለውን ታላቅ ምሕረት ያሳያል። እግዚአብሔር ታላቅ ምሕረት ነው ያለው። እስኪ ታላቅ ምሕረት ብላችሁ ጻፉ፣ ግድ የላችሁም። እዚህ 20 ሰዎች 30 ደርሶ ነበር፣ ይወጣሉ ይገባሉ ያላችሁ ሰዎች ግድ የላችሁ። ታላቅ ምሕረት የእግዚአብሔር ባህሪው፣ የእግዚአብሔርን ቸርነት ትንቃላችሁ ይላችኋል። እዛው ላይ እንዲህ በሚያደርጉት ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን። አንተ እንደዚህ በሚያደርጉት የምትፈርድ ያንንም የምታደርግ ሰው ወይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን? ወይስ የእግዚአብሔርን ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነት መቻሉን የትዕግስት ባለጠግነቱን ትንቃለህ? ጭራሽ ትንቃለህ የእግዚአብሔርን ቸርነት። አያችሁ፣ የእርሱ ቸርነት እና የእርሱ ትዕግስት ረጅም መታገሱን እንዴት ትንቃላችሁ ይላል። ሰዎች በየቀኑ ቢበድሉትም እግዚአብሔር አሁንም ትዕግስቱ ሰፊ ነው። በየቀኑ ብንበድለውም እግዚአብሔር ትዕግስቱን አስፍቶታል። ሕይወት፣ እስትንፋስ፣ ምግብ፣ ጤና፣ እነዚህ ሁሉ የእግዚአብሔር ጸጋ፣ የእግዚአብሔር ቸርነት፣ የታላቅ ምሕረቱ መገለጫ ናቸው። እያንዳንዱ ፀሐይ መውጣት እኮ የእግዚአብሔር ትዕግስት እኮ ምልክት ነው። ምን ምልክት ትፈልጋላችሁ? አሁን እኮ ይሄ ህዝብ እኮ ይገርማል። ምልክት፣ ድንቅ ይፈልጋል። ድንቅ ምልክት ካላየ ለማመን አይችልም። ድንቅና ምልክት ከነቢዩ ከዮናስ በስተቀር ትፈልጋላችሁ? በየአዳራሹ የሚሰራ ድንቅና ታምራት ለማየት ትንከራተታላችሁ? ለምን ትሄዳላችሁ? ለምን ትንከራተታላችሁ? እንዴ ከነቢዩ ዮናስ ትገለበጣላችሁ እኮ ነው ያለው ሰውየው እኮ። ምንም እኮ ስብከት ታምራትም አላሳያቸውም። በፍርድ ቀን እኮ የነነዌ ሰዎች ይነሱባቸዋል እኮ ነው የሚለው። ከዚህ ትውልድ ጋር ተነስተው ይፈርዳሉ። ትገለበጣላችሁ፣ ተመለሱ። 8 ቃል አውጆ እኮ የመለሰ ሰው ከዮናስ በስተቀር ለዚህ ትውልድ ታምር አይሰጠውም የተባለው። ለዛ ነው የሰው ሁሉ ኃጢአት ከእግዚአብሔር ምሕረት ጋር ሲነጻጸር፣ የኛ ሁሉ ኃጢአት ከእግዚአብሔር ምሕረት ጋር ቢነጻጸር ወደ ባህር የተጣለ አንድ እፍኝ አሸዋ። በቃ ባህር ላይ በእጃችሁ አንድ አሸዋ ጨብጣችሁ ባህር ላይ ጣሉት፣ ይገኛል አይገኝም? ምሕረቱ እንደ ባህሩ ነው። ምሕረቱ ሰፊ ነው። ምሕረቱ ታላቅ ነው። ኃጢአታችን አንድ እፍኝ አሸዋ ባህር ላይ ወስዳችሁ ጣሉት፣ የቱ ጋር ይገኛል? የእግዚአብሔር ምሕረት ታላቅ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ፍርድ የሚዘገየው ሰው ንስሐ እንዲገባ ስለሚፈልግ ነው። አለቅ። አንዳንድ ጊዜ ይዘብታሉ። ምንድን ነው የእግዚአብሔር ትዕግስት አልበዛም ይላሉ። ምሕረት በሰው እጅ ቢሆን አለ ዘማሪው ተስፋዬ ጫላ። አያችሁ፣ ምንድን ነው ምናምን ይላሉ። ምንድን ነው አልበዛም እንዴ ትዕግስቱ? አልበዛም እንዴ ምሕረቱ? ኖ። የእግዚአብሔር ፍርድ የሚዘገየው ንስሐ እንዲገባ ሰውን ይፈልጋል፣ ሊያጠፋን አይፈልግም። ነገር ግን ብዙዎች ይህን ምሕረት በስህተት ተርጉመዋል። አይሁዳውያን ነው ችግራቸው። የእግዚአብሔር ምሕረት የእግዚአብሔርን ቸርነት ናቁት። የእግዚአብሔርን ምሕረት የእግዚአብሔርን ቸርነት መናቅ ማለት እግዚአብሔርን መናቅ ነው። ኢንዳይሬክት የእግዚአብሔርን ትዕግስት ተፈታተኑት።
ለዛ ነው በምድረ በዳ 40 ዓመት ተፈታተኑት። አጭር ቀን የሚወስደውን 40 ዓመት አዞራቸው ምድረ በዳ። አንዳንድ አዙሪቶች ችግራቸው እዛ ነው። ልብ ልከኝነት። ልባችሁን ልከኛ ባታረጉ ዛሬ ተብሎ ሲነገር ድምፁን ብትሰሙ አባቶቻችሁ ባስመረሩኝ ማስማረር ባታስመርሩኝ ወደ ረፍቴ ትገባላችሁ ይላል። አያችሁ፣ ወደ ረፍቱ እንገባለን። በምህረቱ ወደ ረፍቱ እንገባለን። በምህረቱ ወደ አብ እንገባለን። በምህረቱ ወደ ፕሬዘንሱ እንገባለን። በምህረቱ ወደ አባታችን እንሄዳለን። በምህረቱ አይን ዛሬም ይቀበለናል። በልጁ ስራ የረካበት ከአቤልም ደም ይልቅ የሚሻል ደም የተነገረበት ወደ ክርስቶስ እንገባለን። ክብር ለኢየሱስ ይሁን። የእግዚአብሔር ቸርነት ወደ ንስሐ ይመራል። ያችሁ የእግዚአብሔር ይቅርታ ይላቸዋል አይሁዶችን፣ ወደ ንስሐ ይመራቸዋል። ንስሐ ማለት ግን ማዘን አይደለም። በጣም ብዙ ኢትዮጵያ ያዝናል። ንስሐ ማለት ማዘን አይደለም። የአእምሮና የአስተሳሰብ ለውጥ ነው። የአእምሮና የአስተሳሰብ መታደስ፣ ከእግዚአብሔር ጋር መራቅን ትቶ ወደ እርሱ መመለስ ነው ንስሐ ማለት። አያችሁ፣ በጣም ብዙ ሰው ንስሐን በተሳሳተ መልኩ ይረዳዋል። በተሳሳተ ኢትዮጵያ አትመጣም እንደ ቸርች ንስሐ እየገባው ነው። አትመጣም እንደ ህብረት ሲባል ህብረት አልመጣም ንስሐ እየገባው። ንስሐ እኮ ማለት ራሱ እኮ ታውቃላችሁ ወንድሞቼ እና እህቶቼ፣ ሲምፕሊ ንስሐ ማለት ወደ እርሱ መመለስ ነው፣ መራቅ አይደለም። አትራቁ፣ ከእግዚአብሔር አትራቁ። የፈለገ ቢሆን ከእግዚአብሔር ማለት ከቸርች አይደለም። ፎር ዳት ማተር በነገራችን ላይ ማህበር ውስጥ አይደለም እግዚአብሔር ያለው። እግዚአብሔር የት ነው? በሁሉ ስፍራ ነው። መንፈስ ነው። እግዚአብሔር ሁሌ ያለ። ከእግዚአብሔር መራቅ አይደለም። ሴንት ባሲል ደ ግሬት በጣም የተወደደ እቺ ቂሳሪያ የምትባለዋ ቦታ ላይ ከወንድሙ ቅዱስ ጎርጎርዮስ ዘኑሲስ እና እንደገና ታላቁ ባሲሊዮስ እየተባለ የሚጠራው ሰው ስለዚህ ነገር እንዲህ በማለት ይናገራል። 3 የቀጰዶቅያ አሁን ካፓዶሺያ የምንላት ቦታ ላይ ነበሩ የቤተ ክርስቲያን አባቶች ነበሩ። አንዱ ቅዱስ ጎርጎርዮስ ዘንዚናዙስ ይባላል። ሁለተኛው ቅዱስ ጎርጎርዮስ ዘኑሲስ ይባላል፣ ወይም ግሪጎሪ ኦፍ ናይሳን፣ ግሪጎሪ ኦፍ ናዚያናዙስ የሚሉት። ሶስተኛው ደግሞ ባሲል ደ ግሬት ይሉታል። ታላቁ ባሲሊዮስ የሚባለው እንዲህ በማለት ይችን ክፍል ያብራራታል። በደንብ ስሙ። የእግዚአብሔር ቸርነት ወደ ንስሐ ይጠራል። የእግዚአብሔር ቸርነት ወደ ንስሐ ይጠራል። ነገር ግን ይላል ግትር ልብ መድኃኒቱን ወደ መርዝ ይለውጠዋል። ልድገምላችሁ፣ አይቸው በደንብ ስሙኝ። የእግዚአብሔር ቸርነቱ ወደ ንስሐ ይጠራናል። ነገር ግን ግትር የሆነ የማይመለስ የማይለወጥ ልብ አለ መድኃኒት ወስዶ መድኃኒት ወደ መርዝነት ሲለወጥ ወደ መርዝነት ሲቀየር እግዚአብሔር ይጠብቅ። እግዚአብሔር ፍቅር ብቻ አይደለም፣ ቅዱስና ጻድቅም ነው። በደንብ ስሙኝ። እግዚአብሔር ፍቅር ብቻ ነው ብለን እንዳናቀው ቅዱስም ነው ጻድቅም ነው። ምሕረትና ፍርድን በፍጹም ሁኔታ የተገናኙለት አምላክ የኛ አምላክ ብቻ ነው። ምሕረት አለ፣ እውነት አለ። ለዛ ጽድቅና ምሕረት፣ ጽድቅና እውነት ክርስቶስ ነው፣ በእርሱ ላይ ገጠመ። መስቀሉ የእግዚአብሔር መልስ ነው። እስኪ ይህችን ጻፏት፣ ግድ የላችሁ። አሁን የገባችሁ ወዳጄ ካሳ፣ መስቀሉ የእግዚአብሔር መልስ ነው። በቃ አሁን እኔ ለኢኮኖሚ ችግር ጻፉት፣ ግድ የላችሁ። ይህን ካልጻፋችሁ አልቀጥልም። ትንቢትም አመጣለሁ ባይዘው ይህን ከጻፋችሁ። መስቀሉ የእግዚአብሔር መልስ ነው። በቃ ኮፒ እያደረጋችሁ አስቀምጡት። ለችግር፣ ለበሽታ፣ ለህመም፣ ለማጣት፣ ለተለያየ ችግር መስቀሉ ነው የእግዚአብሔር መልስ። ተመልከት ይላል። አሁን አንዳንድ ሰዎች ሲጸለይ ምን አለ ችግር ይህን በነካው ቤት ያስቀመጥኩትን ጓዳ የሆኑ ነገሮች እንላለን። በቃ መስቀሉን ተመልከቱ። በመስቀሉ ያለፈውን፣ በመስቀሉ የተሰራልሽን፣ በመስቀሉ ላይ ያለው ያ የእግዚአብሔር መልስ ነው። እውነትና ምሕረት ተገናኙ። ምሕረትና ፍርድ ገጠሙ። መቼ? መስቀሉ ላይ። እግዚአብሔር መስቀሉ ላይ ጨርሶታል። አርፈናል በመስቀሉ። መስቀሉ ትምክታችን ነው። መስቀሉ ኃይላችን ነው። መስቀሉ ውበታችን ነው። ራሱን ጻድቅ የሚያደርግ ሰው እኔ በቂ ነኝ፣ መልካም ነኝ ይላል። እኛ ግን መስቀሉ መልስ ነው እንላለን። አያችሁ፣ ሰው በራሱ ስራ ይታመናል። በተለይ ሃይማኖተኞች በራሳቸው ስራ ይታመናሉ። ክርስቲያን ግን ክርስቶስ በፈጸመው ስራ ይታመናል። እኔ በክርስቶስ ስራ እታመናለሁ፣ አንተ በክርስቶስ ስራ ትታመናለህ። ምን ሲባል መስቀሉ የእግዚአብሔር መልስ ነው። በቃ መልሶታል፣ ከፍሎታል። ሂ ፔይድ ኢት፣ ከፍሎታል፣ ፈጽሞታል፣ ጨርሶታል ብለን በክርስቶስ እንታመናለን። ለዛ ነው
ቅዱስ አትናቴዎስ የአሌክሳንድሪያው ወይም የግብፅ ላይ የነበረው የቤተ ክርስቲያን አባት አሪዮስን በምንፍቅና ትምህርቱ የረታ የአሪዮስን የምንፍቅና ትምህርት የገለጠ በጉባኤው ላይ ዋና የነበረ ፕሪሚሲሱን የሰራ ኃይለኛ የስነ መለኮት ሊቅ የነበረ ዶክተር ይሉታል፣ ቴዎሎጂያን ይሉታል፣ በቤተ ክርስቲያን ታሪክ ውስጥ ማለት ነው። ቃል ሰው ሆነ አላያችሁ? ኦን ኢንካርኔሽን ወይም በእንተ ትስጉት በሚለው ስራው ላይ ኦን ኢንካርኔሽን ቃል ሰው ሆነ፣ ቃል ስጋ ሆነ። ለምን? አምላክ ሰው ሆነ። ለምን? ከእግዚአብሔር ጋር ወደ ነበረን ህብረት ሊመልሰናል። ክብር ለኢየሱስ ይሁን። አምላክ ሰው የሆነው ሊመልሰን ነው፣ ከእግዚአብሔር ጋር ወደ ነበረው። ሰው ወደ እግዚአብሔር መቅረብ የቻለው ቃል ሰውነትን ገንዘቡ ስላደረገው ነው። አምላክ መጣና ተራበ፣ አምላክ መጣና ተጠማ፣ አምላክ መጣና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። ይህ ወንጌል የተስፋ ወንጌል ነው ወንድሞቼ እና እህቶቼ፣ ክብር ለኢየሱስ ይሁን። እኛ በራሳችን ጻድቅ ስለሆንን አይደለም። አያችሁ፣ አንዳንድ ጊዜ አንተ ምንድነህ? አንተ ማነህ? አንተ የተለየነህ? ከኔ የተለየነህ? ኖ አልተለየውም። ያንተው አይነት ምስኪን ደካማ ተስፋ የሌለው የተፈረደበት ሞት የተጋረደበት ሰው ነበርኩ። በራሴም ጻድቅ አይደለውም፣ በክርስቶስ ግን ጽድቅ አምናለሁ። እሱ ለእኔ ተሰጥቶኛል፣ ተቆጥሮልኛል። የክርስቶስ ጽድቅ ተቆጥሮልኛል። ኦኬ፣ ለምሳሌ ዕዳ ያለበት ሰው እና በጣም ብር የሌለው ሰው ባንክ አካውንቱ ላይ እንደገባ ተደርጎ ብሩ ሲቆጠርለት የራሱ አስቆጥረናል። የኢየሱስን ጽድቅ ለአብ አስቆጥረናል። እስኪችን ጻፏል። የኢየሱስን ጽድቅ ለአብ አስቆጥረናል። በቃ ምን አላችሁ ይላል እግዚአብሔር አብ። ሁልጊዜ ዳኛ ነው። እግዚአብሔር አብ ሁልጊዜ እንደ ዳኛ ነው። እስኪ ግቡ ይላል። ምን አላችሁ ሲባል ይኸው እኔ አስቆጥሬላችኋለሁ፣ እኔ ከፍዬላችኋለሁ ይላል። ተዝናኑ፣ ነፃ ናችሁ፣ በደና ሂዱ፣ በደና ሰንብቱ ይላል። ማን? ኢየሱስ። ማን ነው? ኢየሱስ እኮ ነው ጽድቁን ለአብ ያስቆጠረልን። ማን ነው ሌላማ የሰጠን ያስቆጠረልን? አስቆጥሮላል። እኔ እንዴት ነው በእናታችሁ ይሄ ቃል እንዴት እንደሚመጣልኝ ራሱ አላውቅም። እንደው በደንብ ቢዋሃደን ጥሩ ነው። የኢየሱስን ጽድቅ ለአብ አስቆጥረናል። አብ ቆጥሮታል። በቃ ጀስቲፋይ አድርጎታል። ተቀብየዋለሁ። ማን ይሰርዘኛል? አሁን የትኛው አጋንንት፣ የትኛው ሃይማኖት፣ የትኛው ጻድቅ ነው? አሁን ኖ እኔ የተሻለ ከፍላለሁ የሚላለ ይምጣ ይሞክር። የኢየሱስን ጽድቅ የሚተካ ጽድቅ የለም። አለቅ። እኛ በራሳችን ግን ስለሆነ አይደለም። ወንድሞቼና እህቶቼ እስከ ቁጥር 4 ያለው የሐሳብ ለህይወታችን ምን እንውሰድ? አንድ ነገር ያዙ። ራሳችሁን ከሌሎች ጋር ማወዳደር ተው፣ ይቅርባችሁ። አታወዳደሩ። ከአገልጋይ ጋር፣ ከምዕመን ጋር፣ ካልዳነ ሰው ጋር፣ በኃጢአት ምልልስ ውስጥ ካለ ሰው ጋር አታወዳዱ። ተዉት። በቃ ደክሞት ነው፣ ተዉት። እኔ እኮ ከሱ አይባልም። ነውር ነው። እንዴት ታወዳድራለህ ራስህ? ምን ማለት ነው? በደለኛ የተላለፉ ሰዎች ጋር አትያዋቸው። በቃ ተዋቸው። አብን በልጁ የረካበትን ጉዳይ እያመሰገናችሁበት ኑሩ። ሌሎች ላይ ከመፍረድ በፊት ልባችሁን መርምሩ። ልባችንን እንይ እስኪ። እኔ እንዴት ነኝ? ኦኬ፣ ከበሮ ይባላል። ሲያዩት ያምር፣ ሲይዙት ያደናግር ነው። በቃ እንትናት ራሳችንን እንመርምር። የእግዚአብሔር ትዕግስት በከንቱነት መውሰድ የለብን። እግዚአብሔር ትዕግስቱ የሰፋው ያህል ቁጣውም ሰፊ ነው። ምሕረቱ የበዛውን ያህል ፍርዱም የበዛ ነው። አይዘበትበትም። በራሳችን ጽድቅ ሳይሆን በክርስቶስ መታመን አለብን። የኛ ጽድቅ መርገም ጨርቅ ነው፣ በደል ነው፣ በእግዚአብሔር ፊት የማይቀርብ ነው። የእግዚአብሔር ቸርነት ወደ ምስጋናና ወደ ተለወጠ ሕይወት ሊያመራን ይገባል። ምዕራፍ 2 እንደዚህ ነው ብሏቸው የሚዘጋው ጳውሎስ። እስከ ቁጥር 4 ነው እያየን ያለ ነው። ታዲያ የእግዚአብሔርን ቸርነት ትንቃለህ? የእግዚአብሔርን የትዕግስቱንም ባለጠግነት ታክፋፋለህ እያለ ወንድሞቼ እህቶቼ፣ ምዕራፍ 2 የራስ ጽድቅ ሐሰት ነው ይለናል። የራስ ጽድቅ ሐሰት ነው። ሰው ሁሉ የእግዚአብሔር ጸጋ ያስፈልገዋል። ጸጋ ያስፈልጋል። ጻፉት። ጸጋ ያስፈልጋቸዋል ብላችሁ ንገሯቸው ለወንድሞቻችሁ ለእህቶቻችሁ። ጸጋ ያስፈልጋል። ጸጋ ያስፈልግሻል። ጸጋ አስፈላጊ፣ የእግዚአብሔር ጸጋ እንደሚያስፈልግ ማወቅ ያለብን። ኃጢአተኛው ምሕረት ያስፈልገዋል። የራስ ጽድቅ ሐሰት ነው። ራሱን ጻድቅ የሚያደርግ ሰው ምሕረት ያስፈልገዋል። ሰው ሁሉ ክርስቶስ ያስፈልገዋል። ክርስቶስ ያስፈልጋቸዋል። አትችልም። we need grace yes ክርስቶስ ያስፈልጋል። አትችልም። በቃ አትችልም። ያለ ክርስቶስ አይቻልም። የእግዚአብሔር ትዕግስት ጥሪ ነው። ወደ ንስሐ፣ ወደ ትህትና፣ ወደ ድህነት ነው የሚጠራ። የማን? የእርሱ ታላቅ ቸርነት
ኦልማይቲ ጋድ ራይሸስ ጋድ ምን ያደርገናል? ቸርነቱን ቸል እንድንል አይፈልግም። ነገር ግን ምሕረቱ ወደ እውነተኛ ወደ ዘላለማዊ ሕይወት ይጠራናል። ክብር ለኢየሱስ። እስከ ቁጥር 4 ይህን ነው የሚያስፈልገን። ክርስቶስ ያስፈልጋል፣ ጸጋ ያስፈልጋል፣ ምሕረት ያስፈልጋል። ቁጥር 5 መከራከሪያውን ያጠነክራል። አያችሁ፣ ቁጥር 5 ሲገባ መከራከሪያውን ሲያጠነክር እንደዚህ ይላል። ነገር ግን አፍራሽ ቃል ነች። ነገር ግን ካለች ትንሽ ደቂቃ ነው የሚሄደው። ነገር ግን ይላል። ባይብሉን ከፍታችሁ ተከታተሉ። ነገር ግን ይላል እንደ ጥንካሬ ንስሐ እንደማይገባ ልብ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን በራስ ላይ ታከማቻለህ። አያችሁ፣ አሁን ጳውሎስ ግትር ልብ ይለዋል። እንደው የግሪኩን ቃል ለማየት ሞክሬ ነበር። ግትር ልብ፣ መጠንከር፣ መደንደን ብለው ነው የሚፈቱት። ጥንካሬ ያለበት ይህ ሕክምና ቃል ውስጥ የመጣ ነው። ጠንካራ የሆነ ልብ፣ በቃ ምላሽ የማይሰጥ ልብ፣ ጠንካራ የሆነ ልብ። ምንድን ነው ትርጉሙ የዚህ ሀሳብ? በጣም በግልጽ ሀሳብ ነው የሚያስቀምጠው። ይሄ ጠንካራ ልብ ማለት ምን እንደሆነ ታውቃላችሁ? ጠንካራ ልብ ልንገራችሁ። ጠንካራ ልብ ማለት መጀመሪያ ኃጢአት ይሰራል። በደንብ ስሙኝ ይሄንን። መጀመሪያ ኃጢአት ይሰራል፣ ያደርጋል። ከዚያም ይህ ኃጢአት ህሊናን ይጎዳል። ትንሽ ሲቆይ ሲደጋገም ልብን ያደነድናል። መጨረሻ ላይ ኃጢአት መደበኛ ይሆናል ማለት ነው፣ መጠሪያ ይሆናል። ልብ በአንድ ቀን አይደነድንም። የብዙ ሰዎች ልብ በአንድ ቀን አልደነደንም፣ ይደነግጣል፣ ምላሽ ይሰጣል። ልብ በአንድ ቀን አይደነድንም። እውነት ነው። እውነትን በተደጋጋሚ የእግዚአብሔርን ሐሳብ በተደጋጋሚ በመቃወም ግን ይጠነክራል። ልበ ደንዳኖች፣ አንገተ ደንዳኖች ትዝ ይላችኋል። እስጢፋኖስ ልክ ይህን ሲላቸው ተነሱ፣ ድንጋይ ያነሱበት። የቆየ ነው። አያችሁ፣ ልባቸው ደንድኗል፣ ተዘግቷል። ለምሳሌ የምሰጣችሁ ምሳሌ በጣም ግልጽ ያደርገዋል። ለምሳሌ ስለ ልብ መደንደን ስታስቡ ፀሐይ ሸክላን ሲመታው ያደርቀዋል። ጭቃ ሸክላ አቡክታችሁ ጀበና ሰርቶ ሲያስቀምጠው ያው ፀሐይ ሸክላውን ያደርቀዋል። ፀሐይ ቅቤን ሲመታ ግን ያቀልጠዋል። ያችሁ መደንደን ማለት እንደዚህ ነው። በቃ ልባችንን የሚቀልጥ የቅቤው አይነት ያደርግልን። ሸክላን እያደረቀው ቅርጹን አስይዞት የሚያምር ያደርገዋል። ያው ፀሐይ እኮ ነው፣ ተመሳሳይ። አንዳንዶች ወደ ንስሐ የእግዚአብሔር ቸርነት ሊመራቸው ሲገባ ወደ ንስሐ መምጣት አልፈለጉም፣ ልባቸው ደንድ ነው። ሌሎች ግን ንስሐውን ተጠቅመው ወደ እግዚአብሔር ይመለሳሉ። ችግሩ የእግዚአብሔር አይደለም፣ በልብ ሁኔታ ላይ ነው። ልብ መጥፎ ነው። ልብ ከከዳ ሰውን መጥፎ ነው። ልብ ሀሳብ ነው። መቼም ልብ ስልቺ ደም ምትረጫዋ አርተሪ ያላት ደም ቅዳ ደም መልስ የምትለው እሷን አይደለም። ሀሳባችን ሲደነድን በኃጢአት አእምሯችን ነውዝ ሲሆን እሱ መጥፎ ነው። ምን ታደርጋላችሁ? ለራሳችሁ ቁጣ ታከማቻላችሁ። ልክ መዝገብ ማከማቸት እንደሚለው ቃል እሷን ነው የሚጠቀመው። ቁጣ ማከማቸት በራስ ላይ ሰዎች ገንዘብን እንደሚያከማችሁ ልባችሁ መዝገባችሁ ባለበት ልባችሁ በዛ ያለ በጎ ስራ ስትሰሩ ይከማቻል አይደል? መጥፎም ያከማቻል። ልብን ያደነድናል። ቁጣን ማከማቸት። ጳውሎስ ግን እዚህ ላይ ቁጣ እየተከማቸ ነው ይላችኋል። ቁጣችሁን እያከማቻችሁ ነው። እያንዳንዱ ያልተናዘዝነው ኃጢአት፣ የተናቀ የእግዚአብሔር ጸጋ፣ የተገፋ እውነት በፍርድ ቀን ይገለጣል፣ በፍርድ ቀን ይታያል ይለናል ጳውሎስ። ስለዚህ አንድ የቤተ ክርስቲያን አባት የተናገረውን ልበላችሁ። እግዚአብሔር ዝም ሲል ፍርድ የለም ማለት አይደለም። በደምብ ስሙ። ይሰማል አይደል? ድምፄ ይሰማል? አንድ ሰው ማይክ ከፍቶ ይሰማል በሉ። መኖሬን ቼክ ላድርግ። በከንቱ እያወራው ደክሜ እንዳይሆን። ይሰማል። እሺ፣ ናይስ። እግዚአብሔር ዝም ሲል ፍርድ የለም ማለት አይደለም። ወደ ንስሐ እየጠራ ነው። ለዛ ነው ቅዱስ ባስልዮስ የማይናዘዙት ኃጢአት በነፍስ ላይ እንደ ድንጋይ ይጫናል። ንስሐ የማይገባበት ኑዛዜ የማይደረግበት ኃጢአት ተከማችቶ ንስሐ ለመግባት እድል ይጠፋል፣ እየተከማቸ ሲመጣ። ከዛ ቁጥር 6 ላይ ቀጥሎ እርሱ ግን ይለዋል። ቀጥሎ ቁጥር 6 ላይ እርሱ ግን ለእያንዳንዱ እንደ ስራው ያስረክበዋል። ያችሁ ለማን? ለእያንዳንዱ እንደ ስራው ምን ያደርገዋል? ያስረክበዋል። ማን? እግዚአብሔር ራሱ።
ይህንን ከመዝሙር 62 ቁጥር 12 ነው የወሰደው። ምሳሌ 24 12ም የተወሰደ ሐሳብ ነው። ይከፍላል፣ መክፈል፣ የሚገባውን መመለስ የፍትህ ቋንቋ ነው። ይሄ ቋንቋ ግን አስፈላጊ የሆነ መንፈሳዊ ነጥብ ነው። በጣም የሚነግራቸው ማለት ነው። በጣም ወሳኝ ነገር እሱ እንደ ስራው ምን ያደርገዋል አለ፣ ይከፍለዋል። እንዴት ነው የሚከፍለው የሚለውን ትንሽ ገፋ አድርገን እንየው። ያስረክበዋል እና በበጎ ስራ በመጽናት ምስጋናና ክብርን የማይጠፋን ህይወት ለሚፈልጉ የዘላለምን ህይወት ይሰጣቸዋል። በጎ ስራ ሲል ይህ በስራ መዳን አለ እያለ አይደለም፣ በስራ ይዳናል እያለ አይደለም ጳውሎስ። እግዚአብሔር ፍትሐዊ ነው። ሰው ለብርሃን የሰጠው ምላሽ ነው ፍርድ የሚያስገኝበት። ለምሳሌ ሁለት ሰዎች አንድ ቤት ውስጥ ናቸው ብለን እናስብ። አንዱ መስኮቱን ይከፍታል፣ ብርሃን ይገባል። ሌላው ይዘጋል፣ ጨለማ ይሆናል። ዳትስ መስኮቱን የከፈተው ብርሃን ያገኛል፣ መስኮቱን የዘጋው ደግሞ ጨለማ ይሆንበታል። ፀሐይ ለሁለቱም አንድ ነች። እግዚአብሔር ለሁለቱም አንድ ነው። በምላሻቸው ላይ ግን ልዩነቱ ይገለጣል። በበጎ ስራ በመልካም ስራ የሚጸኑ ሰዎች ህይወትን፣ ምስጋናን፣ ክብርን ያገኛሉ። በአመፃ የሚጸኑ ሰዎች ደግሞ አሳያቸዋለሁ ምን እንደሚያገኙ። ጽናቱ ሲል በጫና ውስጥ ሲቆዩ፣ ጫና አለ፣ በጎ ለመሆን ጫና አለ፣ ግፊት አለ። ይህ መንፈሳዊ ጽናት ቃል ነው የሚያወራው። ምን ያመጣል? ክብርን፣ ምስጋናን፣ ደግሞ የማይጠፋ ህይወትን ይሰጠናል ይለናል። ክብር ለኢየሱስ ይሁን። የእግዚአብሔር ባህሪ በሰው ህይወት ውስጥ ይገለጣል እያለ ነው ጳውሎስ እዚህ ላይ የሚያወራው ግልጽ ሐሳብ። ከእግዚአብሔር የሚመጣ መገለጫ ነው ምስጋና። ክብር ስንል የእግዚአብሔር ባህሪ በሰው ህይወት ውስጥ ይገለጻል። ክብር አለ ስንል በምን በበጎ ስራ ስትጸኑ ይላቸዋል። አይ ደግሞ ስትሉ የሚመጣባችሁ ነገር አለ ይላቸዋል። እሺ በበጎ ስራ ስንጸና ሲባል ምስጋና ይመጣል። ከእግዚአብሔር የሚመጣ ማረጋገጫ አላችሁ ይላቸዋል። የማይጠፋ ደግሞ የዘላለም ህይወት አለ። ለዛ ነው ቅዱስ ጎርጎርዮስ ዘኑሲስ የሚሉት ግሪጎሪ ኦፍ ናይሳን እውነተኛ ህይወት እግዚአብሔርን ማወቅ ነው ይላል። አይችሁ፣ እውነተኛ ህይወት እግዚአብሔርን ማወቅ ነው። ከእርሱ ውጭ ያለው ሁሉ ጥላ ነው፣ ጠፊ ነው። ልባችን በአንተ ውስጥ ድረስ እስኪያረፍ ድረስ እረፍት የለውም ብሎ ቅዱስ አውግስጢኖስ የሚናገረው ለዚህ ሰው ማረፍ የሚችለው በሱ ነው። ሁለተኛውን ቁጥር 8 ላይ የሚያወራትን ስቴትመንት ላውራላችሁ። ቁጥር 8 ቀጥሎ ግን አንድ ነገር ያወራል። ለአመፅ በሚታዘዙ እንጂ ለእውነት በማይታዘዙትና በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል። አሁን እነዚህ ለምን ለእውነት አይታዘዙ? አመፃ ነው ያለባቸው። ለጣዖት ይገዛሉ። የዘመናችንን ጣዖት ኤክሰርሳይዝ ያደርጋሉ። አሁን ለነዚህ ሰዎች ደግሞ ምን ይገለጣል ሲባል የእግዚአብሔር ቁጣ፣ የእግዚአብሔር ኃይል በእነርሱ ላይ ይገለጥባቸዋል። ራሳቸውን ስለሚወዱ የኃጢአት ሁሉ ስር ይሆንባቸዋል። ለራሳቸው ስለሚያስቡ የእግዚአብሔርን ስራ ቸል ስለሚሉ በእነሱ ላይ ግን በአድመኞች ላይ ቁጣና መቅሰፍቱ ይመጣባቸዋል። 9:10 ተመሳሳይ ሐሳብ፣ መከራና ጭንቀት፣ ክብርና ሰላም። ሁለት ነገሮች ናቸው ያሉት። መከራና ጭንቀት አለ፣ ክብርና ሰላም አለ። መከራና ክብር፣ ጭንቀትና ሰላም። መከራ ሲል ይሄ በጣም አስቸጋሪ የሆነ ነገር በድፍረት ውስጥ በኃጢአት ውስጥ ለሚሄዱት በእነዚህ ሰዎች ላይ የሚመጣውን የእግዚአብሔርን ፍርድ። ለዛ ነው ሰው ከእግዚአብሔር ሲርቅ ነፍሱ አጣብቂኝ ውስጥ ትገባለች ይላል። ልክ አሳ ከውሃ ውጭ እንደማይኖር፣ አሳ ከውሃ ውጭ ሲኖር ሰውም ከእግዚአብሔር ውጭ ሰላም አያገኝም። አሳ ከውሃ ውጭ ሆኖ ህይወትን መኖር አይችልም። ሰውም ከእግዚአብሔር ተለይቶ መኖር አይችልም። ደግሞስ በእግዚአብሔር ውስጥ ስትሆኑ ይላቸዋል ምን አለ ሲል የዓለም ሰላም አይደለም፣ የዓለም ዝና አይደለም፣ የዓለም ክብር አይደለም። የእግዚአብሔር ሰላም የእግዚአብሔር ክብር ይመጣል ይለናል። እስከ ቁጥር 10 እንዲፈጠን ብለን እንሂድ ብዬ ነው። ቁጥር 11 ላይ ቀጥሎ የሚያነሳውን ሐሳብ አንሳላችሁ። ይህንን ሲቀጥል አስቀድሞ አይሁዳዊ አለ፣ ደግሞም የግሪክ ሰው ይልና ነገር ግን በጎ ስራ በሚያደርጉ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል። አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው። እግዚአብሔር ለሰው ፊት አይቶ አያዳላም። አያችሁ፣ እግዚአብሔር ፊታችንን አይቶ አያዳላም። እንደ ስራችን አድሎ የለም። በጣም የሚገርም ነገር ነው። ፊትን እያየ እግዚአብሔር አይዲያውን አይቀያይርም። ኦኬ፣ ፊታችንን እያየ እግዚአብሔር ፍርዱን አይቀያይርም። ምን ማለት ነው ይሄ? ማለት በዘር በሀብት በማዕረግ በውጫዊ መልክ ሰውን አይመዝንም እግዚአብሔር። ታዲያ ምንድነው የሚመዝነው?
ልብን ያያል፣ ሐሳብን ያያል። እግዚአብሔር ሐሳባችን ይመረምራል። ይሄ የፍርድ ሚዛን ነው። ያችሁ የፍርድ ሚዛን ነው። አይን የለውም የፍርድ ሚዛን። ያገኘውን ነው መዝኖ የሚሰጠው። ሚዛኑ እውነት ብቻ ነው የሚመዝነው። እግዚአብሔር እንደዚሁ ነው። እግዚአብሔር ሰውን በውጫዊው ክብር አይመዝነውም። የልብን እውነት ግን ያያል፣ ይመለከታል፣ ይመረምራል ይለናል ጳውሎስ ቁጥር 11 ላይ። ከ12 እስከ 15 ግን ጠቅለል ያለ ሐሳብ የሚናገር ይመስላል። ከ12 እስከ 15 ምን ይላል ሲባል ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉ። ሕግ ሳይኖራቸው ኃጢአት የሰሩ ሰዎች እንዴት ይሆናሉ ሲባል እነሱ ያለ ሕግ ይጠፋሉ አለ። ደግሞም አለ ሕግ እያላቸው ደግሞ ኃጢአትን የሚያደርጉ እነሱስ በሕግ ይጠየቃሉ ይላል። በሕግ ይጠየቃሉ። ሕሊና የሚባለው ነገር ደግሞ ይመሰክርባቸዋል። ያለ ሕግ የሚኖሩ ሰዎች ሕሊና የሚባል ነገር አለ። ከራስ ጋር ያለ እውቀት፣ የውስጥ ምስክርነት አላቸው ይላል። በጣም ወሳኝ ነገር ነው የሚያወራው እዚህ ጋር ጳውሎስ። ምንድን ነው የሚያወራው ሲባል እግዚአብሔር ለሰው ሕሊና የሚባል ነገር ሰጥቶታል። እውነትን ማወቅ የሚችልበት ነገር አእምሮ ተሰጥቶታል። ስለዚህ አላወኩም ማለት አይቻልም፣ አላውቅም ነበር ማለትም አይቻልም። ለምሳሌ በመጀመሪያ ጊዜ ማንም ሰው ውሸት ሲናገር ይፈራል። ከብዙ ጊዜ በኋላ ግን ሲለማመደው ቀላል ይሆናል። ሕሊና እየደነደነ ነው ማለት ነው። ሕሊና እየደነዘዘ ነው ማለት ነው። ቁጥር 16 የሚናገረው እግዚአብሔር ያለ ሕግ ይፈርድባቸዋል እነዚህ ሕግ የሌላቸውን ሕሊና ስለሰጣቸው ብሎ እሱን ይናገርና በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉም። አያችሁ፣ የሚያደርጉ አይሁዳውያን አያደርጉትም። ስለሰሙ ብቻ እንደጸደቁ ያስባሉ። የእግዚአብሔርን ቃል መስማት ጥሩ ነው። መስማት ብቻውን ግን አያጸድቅም። ማድረግ ያስፈልጋል፣ መከወን ያስፈልጋል፣ መታዘዝ ይፈልጋል። አያችሁ፣ እሺ ማለት ያስፈልጋል። እግዚአብሔር የሚያየው ነገር በፊቱ ያስፈልገዋል። እምቢ ማለቱ በቂ አይደለም። ለዛ ነው ክርስቶስ ለአንዳንዶች መዳኛ፣ ለአንዳንዶች ደግሞ በደንብ ስሙኝ፣ ኢየሱስ ክርስቶስ ለአንዳንዶቻችን መዳኛ፣ ለአንዳንዶቻችን ደግሞ የፍርድ መንስኤ ነው። ለአንዳንዱ ክርስቶስ መዳኛ ነው፣ ለአንዳንዱ ደግሞ የፍርድ መንስኤ ነው። ለሁለቱም ይሰራል ክርስቶስ። በሁለቱም በኩል ፍጹም ፍትሃዊ የሆነ ፍርድ ይሰጣል ክርስቶስ። ለአንዳንዱ መዳኛ ነው፣ ለአንዳንዱ የፍርድ ይሆንበታል። ከእግዚአብሔር ፍርድ ፊት ከመቆማችን በፊት ራሳችንን ማየት፣ ራሳችንን መመልከት፣ አለበዛ በፍርድ ቀን መልስ መስጠት ባይቻልበት ሁኔታ ይመጣል ይላል። ለዛ ነው ወንጌል ማዕከል ነው። ወንጌሉ እውነት ነው። ሰው ራሱን ማዳን አይችልም። ለዚህ ነው ኢየሱስ ክርስቶስ ወደዚህ የመጣው የእኛን ፍርድ ለመሸከም፣ የእኛን ሞት ለመሞት፣ የእኛን ቁጣ ለመቀበል፣ በመስቀል ላይ ፍትህና ምሕረትን ለማገናኘት ክርስቶስ መጥቷል። ክርስቶስ ወደዚህ ምድር መጥቷል። ዛሬም እግዚአብሔር እያለን ያለው እንዲህ ነው፣ ልባችሁን አታደንድኑ። አይሁዳውያን ልባቸው ደንዳና ነው። በንስሐ ተመለሱ፣ በክርስቶስ እመኑ፣ ጸጋውንም ተቀበሉ እያለ ነው የሚናገር። ጸጋውንም ምን በሉ ተቀበሉ እያለ ነው የሚናገረው። ቀጠል ብሎ የሚያወራቸው ነገሮች በጣም የሚገርም ነገር ነው የሚያወራው። እነርሱ ሕሊናቸው ተከተሉኝ ሲመሰክርላቸው፣ ሀሳባቸው እርስ በርሳቸው ሲካሰስ ሲያመካኝ በልባቸው የተጻፈውን የሕግ ሥራ ያሳያሉ። ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማርኩት በሰው ዘንድ የተሰወረውን የሚፈርድበት ቀን ይሆናል። የሚፈርድበት ቀን ይመጣል። የሚፈርድበት ቀን ይገለጣል ብሎ ይነግራቸው። ከ5 እስከ 16 ሰብሰብ አድርገን ስናየው እግዚአብሔር ፍትሃዊ ፈራጅ ነው ይለናል። ራስን ጻድቅ ማድረግ አያድንም ይለናል። ራሳችሁን ጻድቅ ብታደርጉ አያድንም። የተቃወምነው እውነት ልባችንን ደንዳና ያደርገዋል ይለናል። የእግዚአብሔር ቸርነት ወደ ንስሐ ሊመራ ይገባል ይላቸዋል። ክርስቶስ ብቻ ከፍርድ ያድነናል። ሌላ ማንም ያድን የለም። ማን? ክርስቶስ ብቻ። ለዚህ ነው ንስሐ የምህረት ደጅ ናት። እስቲ ጻፏት ይቺ ንስሐ የምህረት ደጅ ናት። ሰው በህይወት እያለ ይህ ደጅ አልተዘጋም። ዛሬ እንጠራቸዋለን። ይሄ ደጅ አልተዘጋም። እግዚአብሔር በልጁ የከፈተውን ደጅ አልዘጋውም። ንስሐ የምህረት ደጅ ናት። አያችሁ፣ ጻፏት ይቺ 16 ሰዎች ያላችሁ እዚህ ንስሐ የምህረት ደጅ ናት።
ሰው በህይወት እያለ ይሄ ደጅ አልተዘጋም። ከሞተ በኋላ ግን ዝግ ነው። ከሞትኩ በኋላ የሚባል ነገር የለም። ከሞተ በኋላ ሰው መልስ መስጠት አይችልም። ዛሬ ክፍት ነው። ይሄ ቀን እያለ ይሄ ንስሐ የምህረት ደጅ ነው። ወደዚህ ምህረት ደጅ ኑ። ይሄ የምህረት ደጅ አልተዘጋም። ዛሬም በልጁ ለሚያምን እግዚአብሔር ይራራል። ከአቤል ደም ይልቅ ወደሚሻል ደም መነገር ደርሳችኋል የሚለው ለዛ ነው። ተወዳጆች እንግዲህ እስከዚች እስከ ቁጥር 16 ድረስ አይተናታል። ከቁጥር 17 በኋላ የዛሬ ሳምንት አነሳለሁ። አንተ ግን አይሁዳዊ ብትባል በሕግም ብትደገፍ በእግዚአብሔርም ብትመካ ፍቃዱን ብታውቅ ከሕግም ተምረ የሚሻለውን ብታውቅ እያለ ዝርዝር ይነግራችኋል። ዝርዝሩ እንዴት እንደሚያስፈራ አይሁድ ምን እንደሚሉ ታውቃላችሁ? አሕዛብን እኛን ጣዖት አምላክ ይላሉ፣ እነሱ ግን ቤተ መቅደስ ይዘርፋሉ። አያችሁ፣ አታመንዝር ይላሉ፣ ግን እነሱ ጣዖትን ይጸየፋሉ፣ ቤተ መቅደስን ይሰርቃሉ። ራሳችሁን አታስተምሩም እንዴ ይላችኋል። እንዴ ይሄን አታርግ የምትሉት ሰዎች እናንተ እያደረጋችሁ ነው እንዴ ይላችኋል። ምን ነካችሁ ይላችኋል። ይሄን በደንብ ነው የምናየው። ነገር ግን ይላችኋል እኛ በልብ መገረዝ የተገረዝንን በስጋ እጅ ያልተገረዝን ይላል ጳውሎስ። ስለዚህ ወንድሞቼ እና እህቶቼ በውጭም ያላችሁ የምታየውን እዚህ ያላችሁ ሁላችሁን አንድ ነገር ላስቸግራችሁ። የንስሐው ደጅ አልተዘጋም። ንስሐ የምህረት ደጅ ናት። ስለዛ ኑ ወደ እግዚአብሔር ቅረቡ፣ ግቡ፣ ምህረትን ተቀበሉ። ወደሚረዳን ጸጋ ዙፋን በእምነት እንቅረብ። ማንኛውም አይነት ሀሳብ አስተያየት ካላችሁ እሱን ልቀበል። እሱን ተነጋግረን ከዛ በኋላ የዛሬው መርሃ ግብር እንጨርሳለን። ሳምንት 3:30 እመጣለሁ። እዛው ምዕራፍ 2 ከቁጥር 17 ጀምሮ እስከ 29 ያለው ምዕራፍ 2 እንጨርሳለሁ ጌታ ከረዳን። ምዕራፍ 3 እያልን 16 ምዕራፍ ነው እንግዲህ። አንድ 3 ዓመት እዚህ እንቆያለን። አዳዲስ ሰዎች ካላችሁ ስትከታተሉን የነበራችሁ ጌታ ኢየሱስ ክርስቶስ አዳኝ ነው። እሱ ቸር ነው። እሱ ይቅር ባይ ነው። እኛ እዚህ የመጣ ነው በቅተን አይደለም። የበቃ እንዳለ የሚያድን አንዳለ፣ የሚቤዥ አንዳለ፣ ደም የከፈለ አንዳለ፣ ወደ አብ የሚጮህ አንዳለ፣ አብ ያየው ኤሎሂ ኤሎሂ ላማ ሰበቅታኒ ብሎ ወደ አብ ድምፁን ያሰማ አንዳለ፣ አብ ሲሰማው የተደሰተበት ድምፅ አንድ ድምፅ ነው። አብ ሲያየው የወደደው መስዋዕት አንድ መስዋዕት ነው። የብሉይ ኪዳን ሊቀ ካህናቶች ሁሉ ያርፉ ዘንድ ክርስቶስ በአብ ፊት ዛሬ ቆሞ ይታያል። ለአንተ፣ ለአንቺ፣ ለእኔ፣ ለበደለው ለወደቀው ዓለም አዳምን እስከ መቃብር ድረስ ሄዶ የተከተለ የፈለገ አንድ የእግዚአብሔር ልጅ አለ። ወደ ክርስቶስ። ድነት በእርሱ ነው፣ ጸጋ በእርሱ ነው፣ እውነት በእርሱ ነው፣ ምህረት በእርሱ ነው። ከእርሱ ውጭ ሌላ በር የለም። እውነትም መንገድም ሕይወትም እኔ ነኝ ብሏል። በሩ እሱ ነው፣ መዳኛው እሱ ነው፣ መቅረቢያው እሱ ነው። ከእርሱ ውጭ ሌላ የለም። የስርየት መክደኛው ኢየሱስ ክርስቶስ ነው። ኃጢአታችሁ ይከደናል። ኃጢአታችሁን እንዳታስቡት ያደርጋል። ከዘላለም ፍርድ ይቤዥናል። ዘላለምን ስናስብ አንሰጋም። በራሳችን እንሰጋለን። በራሳችን ብቁ አይደለንም። ግን የእግዚአብሔር ልጅ አለ። ምህረትና እውነት የተገናኙበት መስቀሉ ለእግዚአብሔር መልስ ነው። ፕሊስ ጻፉላቸው። መስቀሉ ለእግዚአብሔር መልስ ነው። መልስ አለ በእግዚአብሔር ፊት። መስቀል አለ። ከእግዚአብሔር ያስታረቀ ወደ ጎን ያስታረቀ መስቀሉ የእግዚአብሔር መልስ ነው። ምናልባት እዚህ ውስጥ እንኳን ካላችሁ መግባት የማትችሉ አንድ ቁጥር ጻፉ። ጌታ ኢየሱስ ክርስቶስ እንደ ግል አዳኜ መቀበል እፈልጋለሁ። እውነት ነው፣ ለዓለሙ ነው የሞተው። የተሰቀለው ለዓለሙ ነው። ለኦርቶዶክስ፣ ለፕሮቴስታንት፣ ለካቶሊክ፣ ለሙስሊም አላለም። እነሆ የሰውን ልጅ ሁሉ ይቤዥ ዘንድ በቅዱሳት መጻሕፍት የተነገረለት የእግዚአብሔር ቃል ወደ ምድር መጣ። ከእመቤታችን ከቅድስት ድንግል ማርያም ተነሳ፣ ስጋን ነሳ፣ ሰው ሆነ፣ ሰውነትን ገንዘቡ አረገ። የሚያድን እሱ ነው፣ የሚቤዥ እሱ ነው። እግዚአብሔር ስሙት ያለው፣ እናቱ ስሙት ያለችው፣ ሐዋርያት ስሙት ያለው፣ አባቱ ስሙት ያለው፣ መላእክት ስሙት ያሉት፣ ሐዋርያት ስሙት ያሉት ኢየሱስ ክርስቶስ ነው። ኑ ተቀበሉ ይሄንን እውነት። ክርስቶስን ተቀበሉት። የሞተው ለዓለም ነው፣ የሚሰራው በግል ነው። ዓለሙን ሁሉ ኃጢአት ሰርቷል፣ ከእግዚአብሔርም ክብር ጎድሏል። ግን የግል ኃጢአታችንን በእርሱ ፊት እንናዘዝ። ከአመፃ የሚያድነን ጌታችን አለ። አንድ ቁጥር ብላችሁ ጻፉ። ካላችሁ ለእናንተ መጸለይ ጌታ እንድትቀበሉ እናበረታታለን።
እንደዛ አይነት ሰው ካለ እዚህ ቴሌግራም ላይ ቲክቶክ ላይ የተከታተለ ያለ ፕሊስ አንድ ቁጥር በሉ። ጌታ ኢየሱስ ክርስቶስ ከበደል ከኃጢአት ከሸክም ያነሳል። መስቀሉ መልስ ነው። አያችሁ፣ ለእግዚአብሔር የተመለሰለት መልስ እሱ ነው። መስቀሉ ግን ለእግዚአብሔር መልስ ነበር። ለአይሁድ ውርደት ነበር፣ ለግሪክ ሰዎች ሞኝነት ነበር። ለእኛ ለምንድን ግን የእግዚአብሔር ኃይል ነው። ለዛ ነው ወእንስብክ ክርስቶስ ዘተሰቅለ፣ የተሰቀለውን ክርስቶስ እንሰብካችኋለን፣ እኛ ግን የተሰቀለውን ጌታ እንነግራችኋለን። እዚህ ላላችሁ ልጸልይ። አይ ቲንክ ያለ ሰው አለ ብዬ አላሰብኩም። እስካሁን አልገቡም። ቢገቡና ቢማሩ እንደገና ደግሞ ጸሎቱን ቢካፈሉ ጥሩ ነበር። የሚታየኝ ነገር የለም። እስቲ ለእናንተ ልጸልይላችሁ። እንጸልይ ሁላችንም። እና በጣም እየገረመኝ ነበረ ለራሴ። መስቀሉ ለእግዚአብሔር መልስ ነው። ዛሬ በየትኛውም ችግር ላይ ልትሆኑ ትችላላችሁ፣ አላውቅም። በየትኛውም ሁኔታ ላይ ለምታልፉ ሰዎች እግዚአብሔር አንድ ነገር ነው የሚላችሁ፣ መስቀሉ መልስ ነው። መስቀሉ መልስ ነው፣ የእግዚአብሔር መልስ ነው። ለችግራችን የእግዚአብሔር መስቀል መልስ ነው። የክርስቶስ መስቀል መልሱ ነው። እሱ ነው መልሳችን። ጌታ ተመስገን። ጌታ የተመሰገነ ይሁን። ኢየሱስ ጌታ ነው። ያሻገረን ደግሞ በድል የሚመራን ጌታ ነው። በድል ይመራናል። ያሻገረን ጌታ ደግሞ እርሱ ራሱ በድል ይመራናል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እግዚአብሔርን እናመስግን ሁላችን ባለንበት ሁኔታ። ትንሽ ደቂቃ እያየናቸው ነው። 3-4 ደቂቃ ጸልዬ ጨርሳለሁ። እግዚአብሔር መልካም፣ እግዚአብሔር ለኛ መልካም። ንስሐው የምሕረት ደጃችን፣ በሌሎች ላይ አንፈርድም። የረዳን እግዚአብሔር ነው። ስሙ ብሩክ ይሁን። ሃሌሉያ። ጸጋውን አንንቅም፣ ድፍረት አይሆንም። ምህረቱ አለ ከኛ ጋር። ክርስቶስ ያስፈልጋቸዋል፣ ክርስቶስ ያስፈልገናል። እኛ ራሳችን ጻድቅ ስለሆነን አይደለም። ያሻገረን ከሞት በድል የመራን ዘላለማችንን ያሳመረ የኢየሱስ ክርስቶስ ይባላል። መስቀሉ እሱ በቂ ነው። አሜን አሜን። ምናልባት ጥያቄ ካለ ከሌላችሁ ልጸልይና ልጨርስ። ቀድሞ የገቡ አብዲ፣ ታሜ በጣም እነሱ ገብተው አሁን እንደምታዩት 32.3 ታፕታፕ ሳይደርስ 32000 ሳይደርስ በፊት 673 ሼር ሳይደርስ በፊት ታፕታፕ ሼር ሲያረጉ ነበር። 3 ሰዓት የዛሬ ሳምንት እንገናኝና ታፕታፕ አርጉ፣ ሼር አርጉ፣ እንጸልይ። ጥያቄ ካለ ሐሳብ ካላችሁ ኤኒ ክፍት ነው። ከሌለ ወደ ጸሎት ልሂድ። ያለው ሰው አንድ ቁጥር ይጻፍታች። እግዚአብሔር ሆይ እናመሰግናለን። አንተ መልካም ነህ። እግዚአብሔር ሆይ በመስቀሉ የሰራህልን ስራ ታላቅ ስራ ነው። ዛሬም መስቀሉ የእግዚአብሔር መልስ ነው ለችግራችን፣ ለውጣ ውረዳችን፣ ለድካማችን፣ ለስንፍናችን፣ ለኃጢአታችን፣ ለበደላችን፣ ለሞታችን፣ ለመተላለፋችን፣ ከእግዚአብሔር ለመለየታችን መስቀሉ የእግዚአብሔር መልስ ነው። እግዚአብሔር በመስቀሉ በኩል መልሶልናል። በልጅ በኩል መተሃል ወደኛ፣ በልጅ በኩል ወደኛ ደርሰሃል። ዘላለማችን ባንተ ተውቧል። ዘላለማችን ባንተ ተይዟል። በአማረ እጆች እየተሰሩ ነው ያሉት። መጨረሻችን ውርደት አይደለም። መጨረሻችን ክብር ነው። መጨረሻችን ደስታ ነው። መጨረሻችን ሰላም ነው። መጨረሻችን ባንተ ፊት መቆም ነው። በበጉ በኩል በክርስቶስ በኩል
አብን ማየት ነው የኛ መጨረሻ። እጣ ፈንታችንን ከምድር ከፍ አድርገዋል። ሐሳባችን ከምድር ከፍ ያለ ነው። ኑሯችን በዚህ ምድር አይገደብም። እግዚአብሔር ሆይ የተማርነው ምሕረት ያገኘነው ቸርነት የሚያስደንቅ ነው። ኃጢአት ኃይል የለውም። ኃጢአት ከእንግዲህ በወዲህ ባሪያዎች አረገንም። ሰው ለተገዛለት ነገር ለዛ ባሪያ ነው ተብሏል። እኛ ግን ባሪያ አይደለንም፣ ተፈተናል። በመስቀሉ ያለፈውን እያየን እናመሰግንሃለን። በመስቀሉ የሄደውን ጌታ ያለፈውን ልጅህን እያየን ዛሬም እናመሰግንሃለን። ጌታ ኢየሱስ ሆይ ተባረክ። ስለ ምድራችን እንጸልያለን፣ ስለ ሀገራችን እንጸልያለን፣ ስለ ወንድሞች ስለ እህቶች እንጸልያለን። እግዚአብሔር ሆይ ምሕረት በእነሱ ላይ ይሁን፣ ቸርነት በእነሱ ላይ ይሁን። እዚህ ባሉት ወንዶችና ሴቶች ባሪያዎች ላይ ሁሉ ጸጋ ይሁን። መስቀሉ መልስ ይሁንላቸው ለጥያቄዎቻቸው ሁሉ፣ ለችግሮቻቸው ሁሉ መስቀሉ መልስ ይሁን። ለድካማችን ለስንፍናችን መስቀሉ መልስ ይሁን። መስቀሉ ያሻግራቸው። መስቀሉ ነፃ ያውጣቸው። መስቀሉ ድል ይስጣቸው። የመስቀሉ ጌታ አንተ በፊታቸው ቀድመህ ውጣ። ጌታ መድኃኒታችን ኢየሱስ ክርስቶስ ሆይ እናመሰግንሃለን። አንተ ጽድቃችን፣ አንተ ትምክታችን፣ አንተ መታያችን፣ አንተ በአብ ፊት የታየህልን፣ በአንተ በኩል ወደ አብ መግባት ሆኖልናል። በአንተ በኩል ወደ አብ መቅረብ ሆኖልናል። ክብር ላንተ ይሁን። እናመሰግንሃለን። ከልበ ደንዳናነት አድነን። ልባችን እንዳይደነድን፣ ልባችን እንዳይያዝ፣ ጸጋን እንዳንንቅ፣ ጸጋን እንዳናክፋፋ፣ በጸጋህ ላይ እግዚአብሔር ሆይ እንዳንነሳ እግዚአብሔር ሆይ ልቦቻችንን ክፈትልን። የማይታዘዝ ልብን አውጣልን። እግዚአብሔር ሆይ እምቢ የሚል ልብን ከላያችን ላይ አንሳልን። የሚቀልጥ ልብን አንተ ስጠን። የሚታዘዝ ወደ ንስሐ የሚመጣ እሺ የሚል መንፈስን አንተ ስጠን። እግዚአብሔር አባት ሆይ በሃይማኖት መልክ እንዳንኖር እርዳን። ሃይማኖተኞች ሆነን እንዳንቀር እርዳን። አማኞች እንድንሆን እርዳን። ክርስቶስ ብቻውን በቂ ነው የምንልበትን ጸጋ አብዛልን። እውነትና ምሕረት የተገናኙበትን እርሱን እንድናውቅ እርሱን እንድናውጅ እርዳን። ጌታ ሆይ ወደ ነበርንበት ክብር ልትመልሰን ከአብ ዘንድ ስለመጣ እናመሰግንሃለን። ይህ ሚስጥር ታላቅ ሚስጥር ነው። አምላክ ሰው የሆነበት ሰውን ወደ ክብሩ ይመልስ ዘንድ እንደተባለ ክርስቶስ እናመሰግንሃለን። ወንድሞቼን እህቶቼን አንተ እርዳቸው። ራሳቸውን ከሌላ ጋር እንዳያወዳድሩ እርዳቸው። ልባቸውን እንዲመረምሩ ልቤን እንድመረምር እርዳኝ። ራሴን እንዳይ እርዳኝ። ትዕግስትህን እግዚአብሔር ሆይ እንዳልንቅ እርዳኝ። በራሴ ጽድቅ እንዳልታመን እርዳኝ። በክርስቶስ ብቻ እንድንታመን እርዳን። እግዚአብሔር አምላክ ይባርካችሁ፣ ፊቱን ያብራላችሁ፣ ሰላሙን ይስጣችሁ። ሳምንታችሁ ሁሉ የተባረከ ይሁን። እግዚአብሔር ከእናንተ ጋር ይሁን። የሰላም መንፈስ ይክበባችሁ። ባላችሁበት በየትኛውም ችግር በየትኛውም ሁኔታ እጁ ትርዳችሁ፣ ቀኙ ትርዳችሁ፣ ቀኙ ያሻግራችሁ። መድኃኒትን እግዚአብሔር ከሰማይ ይስደድላችሁ፣ ኃይልን ከሰማይ ይዘርጋላችሁ። እግዚአብሔር በምትገቡበት በምትወጡበት መንገድ ከእናንተ ጋር ይሁን። ከዘመኑ አመፃና ክፋት እግዚአብሔር ይጠብቃችሁ። ጣታችሁን ሰው ላይ ከመቀሰር በወደቁት ላይ ምሳርን ከማንሳት እግዚአብሔር ይጠብቃችሁ። በወደቀ ወንድማችሁ ላይ ከመፍረድ እግዚአብሔር ያድናችሁ። በሰው ሕይወት ላይ ከመግባት እግዚአብሔር ያድናችሁ። በሰው መተላለፍ ላይ ከመሳቅ እግዚአብሔር ያድናችሁ። በሰው ውድቀት ላይ ከመዘበት እግዚአብሔር ያውጣችሁ። እግዚአብሔር ጸጋን ይስጣችሁ። በየትኛውም ነገር ላይ ቀኙ ትርዳችሁ። የራሳችሁን ነገር እግዚአብሔር ይስጣችሁ። የራሳችሁን ቢዝነስ እግዚአብሔር ይስጣችሁ። የራሳችሁን ራዕይ እግዚአብሔር ይስጣችሁ። የራሳችሁን ጉዞ የራሳችሁን መንገድ እግዚአብሔር ይስጣችሁ። የምህረትን ልብ እግዚአብሔር ያብዛላችሁ። እግዚአብሔር አምላክ ይባርካችሁ። እግዚአብሔር አምላክ ከሰማይ ይስማችሁ። ከውጪ የእሳት ቅጥር ይሆንላችሁ፣ ከኋላ ደጀን ይሆንላችሁ። በምትሄዱበት መንገድ ሁሉ እግዚአብሔር አብ ይቅደምላችሁ። የልጁ የክርስቶስ ኢየሱስ ደም ከየትኛውም መተላለፍ ያንጻችሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም የተባረካችሁ ነው። የተባረከ ምሽት ይሆንላችሁ። ጌታ ይባርካችሁ ወንድሞች እህቶች። እግዚአብሔር ይረዳናል።